ተሸክሞ ያቺ ወለታውን ያበሳት አልጋ ተሸክሞ ክርስቶስ ዞረ። ክርስቶስ ሲፈውስ ፍጹም ፈውስ ነው የሚሰጠው። የማገገሚያ ጊዜ ሊባል የለም። ፍጹም ፈውስን ሰጥቶ አልጋውን ተሸክሞ ያ መጻጉዕ ሲዞር ሰዎች ተመልከቱት። እንዴት በሰንበት ይድናል? እንዴት በሰንበት ይፈውሳሉ? በመጻጉዕ መዳን ጥርጣሬ ገቡ። ታላቁ አትናቴዎስ ናርፍ ባቲ ወረፍት መሰ አኮ በሰኪም ከመዝሃመ በደዌ እንረፍ። ዳሩ ግን ስናርፍ እንደ በሽተኛ ከአልጋ እንደተጣበቀ ሰው አልጋ ላይ መተኛ ሳይሆን የማረፊያ ቤተክርስቲያን መስሎኝ መረፍ ማለቱ። በሰንበት ላይ እንዴት ይፈውሳሉ? ያነሱበት፣ አጉረመረሙበት፣ ክርስቶስን ጥሳቸውን ነከሱበት። መልካም ባደረገ የተረሳውን የወደቀውን ሰው አነሳ። ክርስቶስ ጥሳቸውን ነከሱበት፣ አጉረመረሙበት። እንዴት ይፈውሰዋል? የመጻጉዕ መፈወስ ሳይሆን እነሱ ሰንበት መርሻ አምካከናቸው። ኃጢአት ሲሰራ የሚታይበት ቦታ እንጂ ሰው ንስሐ ሲገባ የሚታይበት ቦታ ስለማንዱን ጭምር የሰውን ውድቀት የሚያሳየው ሰይጣን ነው። አቤልና ቃየል በነበሩበት ዘመን ቤት በሙሉ ቤት ሲጠራ አዳምማ አቤል ይላል፣ ሔዋንማ አቤል ትላለች። ቤተሰብ አቤል አቤል ይላል፣ ቤት በሙሉ አቤል አቤል ይባል። ለምን አቤል የሚባለው ስም ጥሩ ስም ስለነበረው። ቃየል ተነሳ እንዴ ሰው ሁሉ አቤል አቤል ይላል፣ ለምንድን ነው ቃየል ቃየል የማይለው? ለምን ስም አይጠራም? አቤል ብቻ ስሙ ለምን ይጠራል? ፊቱ ጠቆረ፣ ተናደደ፣ አዘነ። በብዙ ምክንያቶች በአቤል ላይ ቂም ቋጠረ። አቤልን ገደለው ብሎ ምድር ላይ ብቻ የነበረውን ስም ግን አሁን ከሰማይ ቃየል ቃየል አቤል ወንድም አቤል ይታላል። ምድር ላይ ብቻ ይጠራ የነበረ ስሙ ኃጢአተኛ የሆነው ቃየል በኃጢአት ሸፈረው። ሰማይ ላይ የቃየል ስም መጠራት ጀመረ። ኃጢአት በኃጢአት አይሸፈንም። ኃጢአት በንስሐ፣ ኃጢአት በይቅርታ፣ ኃጢአት በምሕረት ነው የሚመለሰው። ከእጁ ቤተ እግዚአብሔር መጥቶ በአባት ንስሐ አጥፍቻለሁ ጌታዬ ይቅር በለኝ ብሎ መናገር እንጂ ሰው በኃጢአት ኃጢአት መጨመር የለበትም። መጻጉዕ በዳነበት፣ አልጋውን ተሸክሞ ሂድ ባለበት፣ የአምላኩ ባሪያ ሆኖ መገዛት ሲገባው በመጨረሻ ሰዓት ግን ክርስቶስን በጥፊ መቶ የመከራውን ተሽካይ ነበር። እሱን ጭምር የተነሳውን ሰው፣ ሰዎች የናቁትን ሰው፣ ያጠቁትን ሰው፣ በአጠገቡ እንኳን ሰው የማያልፈው ረጅም ዘመን ከወተኛቱ ብዛት ከበሽታው ብዛት ሰውነቱ እንኳን ሲሸት ሳይጠየፈው ተነስ አልጋ ተሸከመ ተመላለስ ነው። ከሰው እኩል በተባለው ክርስቶስ ሰዎች በሙሉ እሱም ጭምር ክርስቶስ ላይ አመፀ። እሱ የፈወሰኝ አለ። ለእሱ መከራከር ለእሱ መቆም ሲገባው ከኃጢአተኞች ተርታ ከአይሁድ ተርታ ሆኖ ሳይጠይቁ በተኛውበት መጥቶ ተነስ ፈውሰኛልና ክስ አቀረበ። ታዲያ ነው ሰው ሐኪም ቤት ሊታከም ሄዶ ድኖ ሲወጣ ሐኪሙ በግድ ፈወሰኝ ብሎ ይናገራል? አይናገርም። እንደ ሐኪሙ እኮ ፈወሰኝ ብሎ በሷ ብሎ እግዚአብሔር ይስጠው አይደለም ይላል። እሱ ግን አመሰግናለሁ ጌታዬ ብሎ ምስጋናውን በአደባባይ መመስከር ሲገባው በዛ ሰዓት በመከራው ሰዓት ከጎን መቆም ሲገባው ከጎን መቆም እንኳን ባይችል ዝም ማለት ሲገባው ክርስቶስን በጥፊ መቶ የመከራውን ፊሽካ ነክቶ ጀመረ። ክርስቶስ ብዙ ነገር አድርጎልናል። ሕይወታችንን በብዙ መንገድ ቀይሮታል። ካለ መኖር ወደ መኖር አምጥቶናል። ተመልከቱ፣ የምንተነፍሰው አየር የምናስብ ግን የምናመሰግንበት ነገር ብዙ ነው። እግዚአብሔር ለማመስገን ምክንያት እንደጥር ካልን እግዚአብሔር ለማመስገን የምንደረድረው ምክንያት በጣም ብዙ ነው። ብንወቅሰው ግን የምንወቅሰው ምን ነገር የለም። እሱ አርጎውን ነገር ለዚህ እኮ ከ10 አንዱን ለእግዚአብሔር ሰጡ። እኔ ባልሰጣችሁ ፈትኑኝ አለ ክርስቶስ። ሰው ከሰራ አስበ ለእግዚአብሔር አለበት፣ ለአምላኩ መገለጥ አለበት፣ መልካም ስራ መስራት አለበት። ክርስቶስ በመዋረስ ምድር ላይ ሲያስተምር መልካም ስራ እንድንታደርግን ማድረግ መቻል አለበት። እስመ ጥንቱ ሙሴ ዘአውጻእነ እምድረ ግብጽ ይንአምር ዘኮነ። ከግብጽ ያወጣን ሙሴ የት እንደገባ አናውቅም። ይኸው ተራራ ወጥቶ ስንት ዘመን ቆየ። ጣዖትን ስራልን እያሉ አመጡበት። ከባርነት ማውጣቸው፣ ከግዞት ማውጣቸው፣ ወደ ኃጢአት ተመለሱ። ይሄ ማለት ክርስቶስን በጥፊ መምታት ማለት ነው። ንስሐ ገብቶ ሰው ቆርሞ ስጋ አምላክን ተቀብሎ ቅዱሳን መካናት ተሳልሞ ሰው እንዴት ከሳት ወደ ኃጢአት ቤት ይሄዳል? እንዴት ድጋሚ ኃጢአት ይሰራል? እንዴት በኃጢአት ገመድ አንገቱ ይታሰራል? ያን ኃጢአት ገመድ ለመድረስ መጣር ሲገባ ሰው ወደ ኃጢአት ቤት ይመለሳል። በዛ ዘመን ብንሆን አሁን ያለን ክርስቲያኖች መልካም ሰርተን ስክት ብለን ከቦቱ መጥተን ተሳልመን ምሕረት ይቅርታን ተቀብለን ሄደን ኃጢአት ቤት የምንገኝ ሰዎች
ክርስቶስን በትክክል እንደመምጣት መጻጉዕ መሆን ማለት ነው። መለመን መቻል አለብን። ይሄ እንድናደርግ ደግሞ አምላካችን ክርስቶስ ሁላችንም ይወዳል። ጥቂት ምሳሌዎች አብቅተን እናነሳለን። አንድ ሰው ከኢየሩሳሌም ወደ ኢያሪኮ ወረደ ያልመጣ ታዲያ በወንበዴዎች ተደብድቦ ወድቋል። ሌዋዊ መጥቶ አለፈው፣ ካህኑ መጥቶ አለፈው። ደጉ ሳምራዊ መጣ፣ አየው፣ አዘነለት፣ በቁስሉ ላይ ዘይት አፈሰሰለት፣ በአህያይቱ ላይ አስቀምጦ በእግሮቹ ማረፊያ ወስዶ 2 ሳንቲም ሰጥቶ ሲነስ አድኗል፣ አክሟል። ከዚህ የበለጠ የምታወጡትን ስመጣ እሰጣቸዋለሁ አለ። ይቺ ቤት አደራ የተሰጠንባት ቤት ማለት ቤተክርስቲያን ነች። አደራ የተሰጠነው ለካህናት ነው። እችን ነፍስ አክሟት፣ ፈውሷት፣ አስተሟት። 2 ሳንቲም ሰጠኋቸው ያለው ሐዲስ ኪዳንና ብሉይ ኪዳንን ነው። እንድንፈወስ እንድንድን እዚህ ሁላችን ሰበሰብን። ቅዱሳን ናበው ሁላችን በሽተኞች ነን። ተሰብስበናል። ፈውስን ፍለጋን የመጣ ነው። ልንፈወስ ነው የመጣ ነው። ቤተሰኞች ነው ሁላችንም። ቤተክርስቲያን መተን ግን ተፈወሰን እንሄዳለን። ተሰብስበናል ልንፈወስ። የሚፈወስ ሰው ደግሞ በሽተኛ ሐኪም የሚለውን ሰምቶ መድኃኒቱን በትክክል ውጦ ምግቡ በትክክል በልቶ የሚድነው እንድንፈወስ የገባንበት ቤተክርስቲያን ምግባችንን በትክክል ሥጋ አምላክ እንድንበላ መጠጣችንን እንድንጠጣ ገሩን እንድንጠጣ በንስሐ እንድንመላለስ እንድንድን ከፈለግን አደራ የተሰጠንባት ቤት የሰማዕቷ ኢየሩሳሌም ምሳሌ ቤተክርስቲያን የተቀመጥን ሰዎች አለን። ሁላችንም ክርስቶስ ያስቀመጠን እንድንታከም ነው። ታካሚ ሐኪሙን ምክር መስማት አለበት። የንስሐ አባታችን ምክር መስማት አለበት። ንስሐ መግባት፣ መጾም፣ መጸለይ፣ መውደቅ፣ መነሳት ነው። ጾማችን ለምን አልተሰማም ብላችሁ አታስቡ። ለምንድን ነው አምላክ ጾምን ያሰማው? ለምንድን ነው ጸሎትን ያሰማው? ለምንድን ነው ጸሎትን ያሰማው? ብናናቅ እናውቃለን። ሶስና እነዛ ክፉ በእናት ከበባትና ከአንቺ ጋር ዝሙት መስራት እንፈልጋለን። እሺ ካላልሽን ብለን ዝሙት ስትሰራ ያዝናት እንላለን። አሰበች ኃጢአት ከምሰራ ዝሙት ከምሰራ ህሊና ቢጮህብኝ ይሻል ወይ ሰዎቹ ይጮህብኛል? አሰበች። አያልፈልግም፣ ከፈለጋችሁ ጮህ አለች። ብለው ጮሁ። እሷማ በላጮች ሰው ተሰበሰበ። ተመልከቱ፣ ሁለቱም ጮሁ። እነሱ የጮሁት የሐሰት ጩኸት፣ እሷ የጮሁት ትክክለኛ ጩኸት። እነሱ የጮሁት የሰፈር ሰው እንዲሰማቸው፣ እሷ የጮሁት እግዚአብሔር እንዲሰማል። አንድ አይነት ድርጊት፣ አንድ አይነት ጩኸት፣ ዳሩ ግን የተለያየ ትርጉም። እሷ ወደ እግዚአብሔር ጮኸች፣ ድረስልኝ ጌታ፣ ኃጢአት እንስራ እያሉ ኃጢአት ሊያሰሩኝ ነው፣ ድረስልኝ ብላ ጮኸች። እነሱ ደግሞ ኃጢአት እንስራ ስላት እምቢ አለች። ስለዚህ ሰዎች ድረሱ ብለው ጮሁ። ዮሴፍ ሲፈተን ከአንተ ጋር ዝሙት እንስራ ስትለው ዮሴፍ ወንድ ነው፣ ብትታግለው እንኳን ታግሎ ማምለጥ ይችላል። እሴት ቢታግላት እንኳን ማምለጥ አትችልም። ዮሴፍ ክብሩን በጩኸት አስጠበቀ። ሶስናም ክብሯን በጩኸት አስጠበቀ። ዮሴፍ በሽሽት፣ ሶስና በጩኸት። ሰው ተሰበሰበ። ለጊዜው የማ ድምፅ ተሰማ? የሰማችሁ ነው። ለጊዜው የማ ጩኸት ተሰማ? የሰዎች ጩኸት ተሰማ። ሰው ተሰበሰበ። ኃጢአት ሰርተሃል ተባለ። ትወገር አለ። ሰው ሁሉ ፈረደበት። እሷ እግዚአብሔር ሊጮኸችው እግዚአብሔር አምላኬ ሆይ እናቷ፣ አባቷ፣ ባለቤቷ ወደ ዘመድ ተሰብስበዋል፣ ልጆቿ ተሰብስበዋል፣ አድኑኝ እርዱኝ አላለችም። ወደ ማን የጮኸችው? ወደ እግዚአብሔር። ትክክለኛ ጩኸት ወደ ማን መጮህ ያለበት? ችግር ሲገጥመን፣ መከራ ሲገጥመን፣ ሐዘን ሲገጥመን መጮህ ያለብን የምንሰማበት ቦታ። የሚሰማን ደግሞ ማን ነው? እግዚአብሔር ነው። ለጥቂት ደቂቃ የተሰማው የሰዎቹ ጩኸት ነበር። ሰው ተሰበሰበ። ኃጢአት ሰርታለች፣ በደል ሰርታለች፣ ትወገር፣ ከሕጋችሁ ውጭ ሆናለች አሉ። ባሌ እባክህ አድነኝ፣ እናቴ እባክሽ አድነኝ አላለች። ጌታ ሆይ ነፃ የምታወጣ አምላክ አንተ ነህ። ባልሰራሁበት ባላልኩበት ውጭ ያለው ለማንም አይጮህም። እምጮኸው ለአንተ ነው፣ አድነኝ ወደ አምላኳ። ሰው ወደ እግዚአብሔር በንጹህ ልቡ መጮህ እግዚአብሔር ይሰማል። እኔ ያለ ዘወትር አለ ጠቢቡ ሰለሞን ዓይኔም ልቤም ጆሮዬም በየት ነው አለ? እግዚአብሔር እኛን ይሰማል። ጥቂት ስንጠጋ እሱ ብዙ ለኛ ይጠጋል። ከእኛ የሚፈልገው ሀሳቡን ነው። ለዚህ አባ ጊዮርጊስ የተጠማ ሰው ውሃ ለመጠጣት እንደሚቸኩለው ሁሉ ክርስቶስም እኛን ለመማር ያን ያክል ይቸኩላል አለ ከፊሉ አምላካችን።
ሶስና ጮች ተሰበሰቡ። ትወገር ተባለ። ልትወገር ወደ ፍርድ አደባባይ ሄደች። እግዚአብሔር ደጋጎችን ሽማግሌዎች እንደ ሽማግሌነታቸው አልሆን ሲሉ፣ መምህራን እንደ መምህራቸው አልሆን ሲሉ እግዚአብሔር ወጣቱን ብላቴና ዳንኤልን አምጥቶ ከፍርድ ነጻ አደረጋት። ግማሹ ኮክ ስር ነው ኃጢአት የሰራችው አለ፣ ግማሹ ሾላ ስር ነው አለ። ባለመግባባት ተበተኑ። ለጊዜው የተሰማው የሰዎቹ ድምፅ ነው። ፍጻሜዋ ግን የተሰማው የመጩኸት ነው፣ የሶስና ጩኸት ነው። ለጊዜው ስንጮህ ሰዎች ሊሰሙ ይችላሉ። አጫጫኋችን ነው ልክ ያልሆነው። ወደ ሰው ከጮህ ሰው ይሰማል፣ ይመጣል። ግን ጊዜ መፍትሄ የሚሰጠን ዘላቂ መፍትሄ የሚሰጥ ማን ነው? እግዚአብሔር ነው። ስንጮህ እንደ ረበናቶቹ ወደ ወን ሳይሆን ወደ ማን ንጩህ? ወደ እግዚአብሔር ንጩህ። ጌታ ወይ በኃጢአት በበደል ብንኖር በደል ብንሰራም የምንሰበሰባት ቤተክርስቲያን መከራ ነች ብለን ለሰው አይደለም መጮህ አለብን። ለማን መጮህ አለብን? እግዚአብሔር እስካሁን ያልተሰማ ወደ ጎን ስለምንጮህ ወደ ጎን አንጩህ። ወደ ጎን ብንጮህ ሰው ሊሰማን ይችላል። ጊዜ መፍትሄ ሊያበጅልን ይችላል። የምንፈልገው ዘላቂ መፍትሄ ነው። ዘላቂ ነው። ብነ ህንፃ በሀበ እግዚአብሔር በሰማይ ዘይገቦረሰብ በሰዎች ያልተሰራ በማን የተሰራ? በእግዚአብሔር የተሰራ ቤት የታለን በሰማይ። ያን የሰማይ ቤታችን ለማግኘት ጩኸታችን ወደ ላይ መሆን ያለበት። ወደ ላይ ጩኸታችን እንዴት እንደምንጮህ ማወቅ አለብን። የዛ የአጭሩ ሰው የዘኬዎስ ትልቁ ወጣቱ እግዚአብሔር አምላኩ በየት በኩል እንደሚሄድ ማወቁ ነበር። ተመልከቱ፣ ክርስቶስ በዚህ ጋር ያጭሩ ዘኬዎስ በዛ ጋር ቢንጠለጠል ዛፍ ላይ ማንም ያየዋል? የሚያየው ነበር። የዘኬዎስ ትልቁ ችሎታው አምላኩ በየት በኩል እንደሚሄድ ማወቁ። እግዚአብሔር በየት በኩል እንደሚሄድ እንወቅ። ምን አይነት ጸሎት እንደሚፈልግ እንወቅ። ምን አይነት ጾም እንደሚፈልግ እንወቅ። ምን አይነት ልመና እንደሚፈልግ እንወቅ። ምን አይነት ስለት እንደሚፈልግ እንወቅ። ምን አይነት እግዚአብሔር ማንነት እንደሚፈልግ እንወቅ። ከመጾማችን በፊት እግዚአብሔር እንዴት የጾም እንደሚፈልግ እንወቅ። የራባን ማለት ነው ጾም ነው። ጾም አይን ይዙ ይላል ቅዱስ ያሬድ። ጆሮአችን ይዙ፣ አንደበታችን ይዙ፣ ሁለታችን ይዙ፣ እግራችን ይዙ። እስከ 6 ከ9 ሰዓት ከቀማችን ጾመን ማታ ኃጢአት መሽታዊት ምንሄድ ከሆነ ይሄ እግዚአብሔር የሚፈልገው ጾም አይደለም። ከመጾማችን በፊት እንዴት እንስ ዘኬዎስ የመጀመሪያው ትልቁ እርምጃ እግዚአብሔር ቤት በኩል እንደሚሄድ ማወቁ ስለሆነ እንደዚህ አይነት ጾም እንድንጾም እግዚአብሔር ይርዳል። እንደ መጻጉዕ ተመልሰን አምላካችንን በጥፊ ከመምታት ጠብቀን በቤቱ ደጃፍ ወድቀን በደጁ ተቀምጠን ዳግም ለፍርድ ሲመጣ ነው ሀቤ ቱካም ላቤ ትረሱ ለመንግስተ ሰማያት ዘደረከሙ ቅድመ ተፈጠራለ ዓለም ሳይፈጠር ያዘጋጀሁላችሁ የአባቴ መንግስት ወረሱ የሚለውን ሕይወትን ቃል እንድትሰማ አምላካችን ጊዜ ሁላችንም ይርዳል። እማይሰጥ ኳንቱም እለራን ተሳርቶ እኔ አላገባብ ስቼ የጨመርኩትን አርዝችን